ሌላኛው የዴል ካርኒጌ እንትን ውስጥ እዛው መጽሐፍ ላይ how to win friends and influence people በሚለው መጽሐፍ ውስጥ የምናገኘው win people to your way of thinking ወደ እናንተ ሐሳብ እንዲመጡ የምታደርጉበት ሌላኛው መንገድ win people to your way of thinking ወዳንተ ሐሳብ ያንተን ሐሳብ እንዲገዙት የምታደርግበት መንገድ principle 1 የመጀመሪያው መርህ the only way to get the best of an argument is to avoid it የመጀመሪያው መርህ ክርክርን ማስወገድ ነው ኦኬ ማሸነፊያው መንገድ አለመከራከር ክርክርን ማስወገድ ነው ማለት ነው ሁለተኛው መርህ ደግሞ principle 2 show respect for the other person's opinion never say you are wrong ሰዎችን ተሳስተሃል አይነት ድርቅ ያለ ማለት ነው በተዘዋዋሪም ስህተታቸውን መንገር አንድ ነገር ነው ቀጥተኛ ባልሆነ መንገድ ስህተታቸውን መንገር የተሻለው ነው ማለት ነው ሰዎችን ላለማስከፋት እነሱ ሐሳባቸውን ኦፒኒየናቸውን አስተያየታቸውን ማክበር ሪስፔክት መስጠት እና ማሳየት ክብር ማሳየት እና ተሳስተሃል ብሎ ከመናገር ፖላይት ዌይ በተዘዋዋሪ ስህተታቸውን የምንናገርበት መንገድ መምረጥ ይሄ አንዱ ሰዎች እንዳይቀየሙን የምናደርግበት መንገድ ነው ማለት ነው principle 3 ደግሞ ሶስተኛው መርህ if you are wrong admit it quickly and empathetically እና ያለምንም መሸማቀቅና ያለምንም ሀፍረት እኛ ከተሳሳትን ደግሞ ስህተታችንን መቀበል ማመን ይገባናል ማለት ነው ይሄ ሶስተኛው መርህ ነው አራተኛው መርህ ደግሞ የሚሆነው begin in a friendly way ግንኙነታችንን ጓደኝነትን በሚያጠናክር መንገድ ጓደኛዊ ስሜት ወይ ደግሞ ቅርበት በሚፈጥር መንገድ መሆን አለበት ማለት ነው ይሄ ጓደኝነታችንን በሚያጠናክር መንገድ ብናደርገው የተሻለ ይሆናል ማለት ነው ኦኬ ጓደኝነታችንን ለማጥበቅ በሚያስችለን መንገድ ያንን ብናደርግ የተሻለ ውጤት ያመጣል ማለት ነው ይሄ አራተኛው begin in a friendly way አምስተኛው መርህ principle 5 get the other person saying yes immediately ሌላኛው ሰው yes እንዲል በሚያስችል መንገድ ማስቻል ማለት ሰዎችን እንደዛ እንዲያስችሉ እንዲሉ የሚያግዙ ቃላትን መጠቀም ማለት ግንኙነታችን ስንጀምር ማለታችን ነው ኦራይ መንገዱን ስንጀምር ወይ ግንኙነታችን ስንጀምር ሰዎች አዎ ምክንያቱም አዎ ብሎ የጀመረ ሰው አይ ለማለት ትንሽ ስለሚገደው ወይ ደግሞ ስለሚቸገር አዎንታዊ መልስ መስጠት በሚችሉበት መንገድ ማስኬድ ነገሮችን አብዛኛውን አይ ብሎ የጀመረ ሰው አዎ ለማስባል ሬዚስት ያደርጋል ለመጀመሪያው ፍሪክሽን ማለት ነውና ስለዚህ አዎ የሚለውን መልስ መስጠት በሚችልበት መንገድ ማስኬድ ሰዎችን እንደዛ መምራት ከዛ በኋላ አዎንታዊ መልስ ይሰጡናል ማለት ነው let the other person principle 6 ማለት ነው ስድስተኛው መርህ ደግሞ let the other person do a great deal of the talk ንግግሩ ላይ በመናወራበት ጊዜ በንግግራችን በመሐከል ያኛው ሰው ሌላኛው ሰው ብዙውን ንግግር እንዲሸፍን ለሱ እድል መስጠት እኛ ብቻ ተናጋሪ ከመንሆን ለዛኛው ሰው የመናገር እድል መስጠት ብዙ እንዲያወራ ብናደርገው የመደመጥ ስሜት ይፈጥርለታልና የተናገረው ነገር ተቀባይነት እንዳገኘ እኛ ደግሞ ስናደምጠው ደግሞ ሪሊፍ የሚያገኛለን በዛው ልክ ደግሞ ሐሳቡን እንደገዛንለት ስለሚሰማው ከኛ ጋር ያለው ግንኙነት ለማጠናከር ፍላጎት ያደርበታል ማለት ነው ስለዚህ ሌላ ሰው ብዙ እንዲያወራ እድል እንስጠው ማለት ነው ሰባተኛው principle 7 ሰባተኛው መርህ ደግሞ let the other person feel that the idea is his or hers አይዲያው ሐሳቡ እኛ መነጨ ነው እንኳን ቢሆን ሐሳቡ የሱ እንደሆነ እንዲሰማው ስሜቱ የሱ እንደሆነ ሐሳቡ የሱ እንደሆነ እንዲሰማው ያ ስሜት እንዲያድርበት ማስቻል ማድረግ የሱ ሐሳብ ነው እንጂ የኛ ሐሳብ ኢምፖዝ እንዳደረግንበት ሳይሆን እሱ ሐሳቡን የራሱ ሐሳብ እንደሆነ እንዲገዛው ማድረግ ሌላኛው መርህ ነው ማለት ነው ሰባተኛው ስምንተኛው ደግሞ try honestly to see things from the other person's point of view ነገሮችን ኦኬ ከሌላኛው ሰው ፐርስፔክቲቭ ከሱ አንፃር ማየት ከዛኛው ሰው አንፃር ለማየት መሞከር የሌላኛውን ሰው ሐሳብ ፖይንት ኦፍ ቪው በሱ ጫማ ላይ ሆኖ ብዙ ጊዜ የሚባል ነገር አለ በሱ ጫማ ላይ ሆኖ ያለውን ሐሳብ መረዳት የሱን ኦፒኒየን ነገሮችን ለማየት መሞከር መረዳት ያንን ሰው በተለየ መንገድ ለመረዳት
ስለዚህ ነገሮችን ከሌላኛው ሰው አንፃር ማየት ግንኙነታችንን ያዳብርልናል ያጠናክርልናል ማለት ነውና የሌላ ሰውን ሐሳብ ደግሞ ነገሮችን ከሱ አንፃር ማየት በሱ ቦታ ሆኖ ማየት ግንኙነቱን ከሚያጠናክሩ ነገሮች ውስጥ ይጠቀሳል ማለት ነው። ዘጠነኛው ደግሞ መርህ ወይ ደግሞ ፕሪንሲፕል የሚሆነው be sympathetic with the other person's ideas and desire የሌላውን ፍላጎትና ሐሳብ ለመቀበል ለመረዳት በይበልጥ ለመረዳት ትሁት መሆን ወይ ደግሞ ቀና መሆን ከልብ የመነጨ ፍላጎት ማሳየት ተገቢ ነው። ይሄ ግንኙነታችንን ያዳብርልናል። ሰዎችን ለመግዛት ለማሸነፍ ልባቸውን እንዲሰጡን እንዲተባበሩን ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው። ይሄ ዘጠነኛው መርሃችን ነው። አስረኛው መርህ የሚሆነው ደግሞ appeal to the noble motives ድንቅ የሆኑ የተለዩ አስገራሚ ሐሳቦች ሲያነሱ ደግሞ ያንን አፕሪሼት ማድረግ ያንን ሐሳባቸውን ማድነቅ ትልቅ ቦታ መስጠት መሸለም ማክበር ከፍ ማድረግ ተገቢ ነው የሚሆነው ማለት ነው። ሌላኛው ጠቃሚው ግንኙነት የሚያዳብር ነገር ነው። ሰዎችም ለኛ ቀና እንዲሆኑ የሚያደርግ ነገር ነው ማለት ነው። 11ኛው ድራማታይዝ ዩር አይዲያስ ሐሳቦችህን ህይወት ድራባቸው just ህይወት ያላችሁ እንዲሆኑ ስቶሪ መፍጠር ድራማታይዝ ማድረግ እና በስቶሪ ለመናገር መሞከር ታሪክ በመስጣት ህይወት ያላችሁ እንዲሆኑ አይዲያዎቹ ህይወት ሲኖራቸው በታሪክ ሲነገሩ ታሪክ ስናላብሳቸው ህይወትን ዘራባቸዋለን ዘንድ ሰዎች ለኛ ቀና እንዲሆኑ ሐሳቡን እንዲገዙት እንዲተባበሩን ምናደርግበት ሐሳባቸው ምናሸንፋቸው ሐሳቡ የነሱም ጭምር እንዲሆን ምናደርግበት አንደኛው መንገድ ነው ማለት ነው። ይሄ 11ኛው ድራማታይዝ ዩር አይዲያስ የሚለው እሱ ነው ማለት ነው። ህይወት መዝራት በስቶሪ መንገር ሰዎችን አይዲያችንን ሐሳባችንን ያኔ ህይወት ይኖረዋል ሰዎችም ይገዙታል ይተባበሩናል ማለት ነው። 12ኛው throw down a challenge አስቸጋሪ ነገሮችን መጣል ማሽቀንጠር ቻሌንጆችን አሽቀንጥሮ መጣል እነዚህ መንገዶችን በመከተል ከሰዎች ጋር ያለንን ግንኙነት እናዳብራለን ማለት ነው። ሰዎች እንዲተባበሩን ቀና እንዲሆኑልን እናደርጋለን ማለት ነው። this is a way እነዚህ መንገዶችን ተከትላችሁ ህይወታችሁ ላይ ከሰዎች ጋር ባላችሁ ግንኙነት መልካም ውጤት ታመጣላችሁ ብዬ ተስፋ አደርጋለሁ። መልካሙን ሁሉ እመኝላችኋለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ተባበሩ ወይ ደግሞ እንደዚህ አይነት መልእክቶች እንዲደርሷችሁ ያው አንደኛው የተነጋገርነው ትምህርት ወደ ተግባር መቀየሪያው መንገድም ጭምር ስለሆነ ይሄን ስታደርጉ እናንተ አትጎዱም ምንም የምታጡት ነገር የለም። በአንጻሩ ደግሞ ሌላውን ሰው ተጠቅማላችሁ እናንተ ሳታጡ ሌላውን ሰው መጥቀሚያ መንገድ ነው ማበረታቻ መንገድ ነውና እናንተም ሰዎችን ማታሸንፉበት መንገድም ጭምር ነውና ያ ደግሞ የተማራችሁትን ትምህርት ዛሬ በዚህ መንገድ ወደ ተግባር ትቀይሩታላችሁ ብዬ ተስፋ አደርጋለሁ። መልካም ጊዜ ይሆንላችሁ። see you soon next time መልካም ጊዜ ይሆንላችሁ።